የ8ኛ ክፍል ተማሪ ነበርኩኝና ጎንደር ውስጥ የምትገኝ እንፍራዝ የምትባል ከተማ ነበር የተዋወቅነው። ወዲያው ተጋብተን ወደ አዲስ አበባ መጣን። ከተጋባን ከአንድ ዓመት በኋላ የመጀመሪያ ልጄን ወለድኩኝ። በዚህ ሁሉ መሀል ግን ትምህርቴን አላቋረጥኩም ነበር። የማታ እየተማርኩኝ ተጨማሪ ስራም እየሰራው ነበር ልጄን የሚያሳድገው። በ2 ዓመት ልዩነት ደግሞ ሁለተኛ ልጄን ወለድኩኝ። ልጄን ከወለድኩ በኋላ የመጀመሪያ ዲግሪን ይዤ የተሻለ ስራ ተቀጠርኩኝ። በጣም ጥሩ ክፍያ የሚከፈለኝ ነበር። ከዛ ሶስተኛ ልጄ በ27 ዓመቴ ነው የወለድኩት። በዚህ ሁሉ ጊዜያት ውስጥ ግን ከወሊድ እረፍት ውጭ ምንም አይነት እረፍት ወስጄ አላውቅም ነበረ። ከዛ ከሶስተኛ ልጄ በኋላ ደግሞ ሁለተኛ ዲግሪን ሰራሁኝ ማለት ነው። አሁን ላይ ልጆቼ ትልቅ ደረጃ ደርሰውልኛል። እኔም ጥሩ ስራ ሰራለሁ። ለባለቤቴ ጥሩ ሚስት፣ ለልጆቼ ደግሞ ጥሩ እናት፣ በዙሪያዬ ላሉ ሰዎችና ስራዬ ላይ ደግሞ ጥሩ ሴት ነኝ ብዬ አስባለሁ። ይሄ ታሪክ የእናቴ የወይዘሮ ፋሲካ አንድ ታሪክ ነውና እናቴ እንደ ሴትም እንደ እናትም እኔም በጣም በብዙ መልኩ ታጠነክረኛለች፣ ኢንስፓየር ታደርገኛለች እና እኔም ከሷ ብዙ ነገር ወስጃለሁ፣ ጠንክሬያለሁ ብዬ አስባለሁና ኮንፊደንሴንም በጣም በብዙ መልኩ ቢውልድ አድርጌያለሁ። ከዛ ውስጥ ደግሞ ኮንፊደንሴን በጣም ቢውልድ ከሚያደርጉልኝ ነገሮች አንዱ ለኔ ቫዝሊን ሎሽን ነውና አሁን ላይ ደግሞ ቫዝሊን ሎሽን 3 times more oily ሆኖ ስለመጣ ቆዳዬን በጣም ሞይስቸር ያደርግልኛል። መዓዛውንም በጣም ነው የምወደው። እናንተም ሞክሩት፣ ትወዱታላችሁ። እና ሴቶችዬ ጠንክሩ፣ በርቱ። እወዳችኋለሁ። መልካም የሴቶች ቀን ባይ